السلام عليكم ورحمة الله وبركاته. قاعدة النورانية جمرناتال ከዚህ በፊት ሶስት ክፍሎችን አይተናል። የመጀመሪያው ክፍል ላይ መጀመሪያና ሁለተኛው ክፍል ላይ የመጀመሪያው አደርሱል አወለን አየን። ሶስተኛው ክፍል ላይ ደግሞ አደርሱ ሳኒን ፊደላቶችን ሙረከብ ሲሆኑ ሲዋቀሩ እርስ በርስ እየያዙ ያላቸውን ቅርጽ እያየን ነበር። የዛሬው ደርስ ደግሞ አደርሱ ሳሊስ ሑሩፉል ሙቀጠዓ ብሎ ማለት ነጣጥለን እርስ በርሳቸው ሳናያይዛቸው ምናነባቸው። አሁን ወደፊት እንደዚህ እቺ ከላይ ያሉት ነጥቦች ባይኖሩ ኖሮ አለም ብለን ልንቀረው እንችላለን። አለም ነገር ግን አሁን እዚህ ጋር ምንድነው የምንቀረው? እያንዳንዱ ፊደላቶች ለየብቻ ነው ነጣጥለናቸው ምናነባቸው። መርሃባ እንዴት ነው የምንቀረው? አሊፍ ላም ሚም አሊፍ ላም ሚም። እዚህ ጋር እንዳንሳሳት ሚም በምንልበት ሰዓት ምን እንላለን? ከንፈራችን እርስ በርሳቸው እናያያዛለን። አሁን እዚህ ጋር ከላይ እንዴት እንደሚጻፉ እያሳየን ነው። ከላይ እንዴት ነው የሚጻፉት? ላም እና ሚም። እዚህ ጋር ላም በምንልበት ሰዓት ከንፈራችን ሚምን እናስገባለን። ላም ም አላት። ሚም ደግሞ የራሷ ሚም አለ። ስለዚህ እነዚህ አሊፍ ላ ካልን በኋላ ይሄ ሚምና የላም መጨረሻ ላይ ያለችው ሚምና የሚም ደግሞ መጀመሪያ ላይ ያሉት ሚም ማያያዝ ነው። ላም ትንሽ ሰዓት እንቆይበታለን። ሚም በምንልበት ሰዓት ሚም ላይ ወደ ሚም ከመግባታችን በፊት ከንፈራችንን አጣብቀን እንቆይበታለን። አሊፍ ላም ሚም ስድስት አረጋ በጣታችን እንቁጠር። ጣታችንን ወደ ውስጥ መክፈት ወደ ውስጥ መዘጋት ወይንም መክፈት በማድረግ ስድስት ሐረካ ስድስት እንቁጠር። አሊፍ ላም ሚም እኩል መሆን አለበት። ላም የሳብንበት ሚምም የሳብንበት እቺ ምልክት እቺ ቀዩዋ ምልክት ያለችበት የሷን ምልክቷን ሙሉ ያለበት ፊደል እያንዳንዱ ስድስት ስድስት ሐረካ ነው የሚሳበው። ስድስት ስድስት የጊዜ መጠን ማለት ነው። ቀጣዩ ደግሞ አሊፍ ላም ብለን እንይዛለን። ወደ ሚም ከመግባታችን በፊት ብለን ከንፈራችን ትንሽ ሰዓት እንቆይበታለን። የሆነ የጠበቀ አይነት ነገር እናደርገዋለን። አሊፍ ላም ሚም ሷድ ትንፋሻችን ትንሽ ሰብሰብ እናድርገው። አሊፍ ላም ራ ላይ ምንም አይነት መሳቢያ ስለሌለ ራ መጀመሪያ ዳል ዛል ራ ያልንበት እቺን ያክል እንስባታለን። ራ እዚህ ጋር ደግሞ አሊፍ ላም ሚም ራ ቀጣይ ካፍ ሃ ያ ዐይን ሷድ ሃና ያ ምንም አይነት የመሳቢያች ቀዩ ምልክት ስለሌላቸው ቀዩ ምልክት ስላችሁ መሳቢያ ነው። የቀዩ ምልክት ስለሌላቸው ሃ ያ ምልክት ስንቀራው መጀመሪያ ላይ ለየብቻ በሚነጣጠሉበት ሰዓት ሃ ያ ብለን የሳብንበት አለ። ከዛ እንዳንጨምር የነዚህ የካፍ ግን ከዛ በተለየ ሁኔታ እንስባለን። ካፍ ሃ ያ ዐይን ሷድ ጧሃ ምንም መሳቢያ ስለሌለው ጧሃ ጧሲም ሚም ጧሲን ያሲን ሷድ ሐሚም ሐሚም ዐይን ሲን ቃፍ እንድገመው። ሐሚም ዐይን ሲን ቃፍ ቃፍ ኑን
እያንዳንዱ ፊደላቶችን እያቆመን አሁን እኔ ካልኩት በኋላ ቪዲዮን ፖዝ እያደረግን እያቆምነው እኛ ራሳችን እንዳልነው እዚህ ቪዲዮ ላይ እንዳዳመጥነው አይነት ድምጽ አውጥተናል ወይስ አላወጣንም የሚለው ነገር ራሳችንን አይተነው በትክክል ያልን ከሆነ ወደ ቀጣዩ ፊደል እንሄዳለን። መርሃባ በእንደዚህ አይነት ሁኔታ እያንዳንዱ ፊደላቶችን እየሳብን እንቀራለን። ኢንሻአላህ ቢዝኒላህ ደግሞ ቀጣዩ አራተኛው ክፍል አደርሱ ራቢያን በቀጣይ ቪዲዮ ላይ እንመለከተዋለን።